ስለዚህ ስለ ቤተ ክርስቲያን ስለ አካል ስትመለከቱ ምዕራፍ 1 ከ1 እስከ 14 ላይ እቺ አካል አለች የተባረከች ናት። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረከች ናት። የበረከት ብፌ ከፈለጋችሁ አለ ጳውሎስ ወደዚህ አካል ዘወር በሉ፣ ሌላ ቦታ የለም። አካሏ የተባረከች ናት። በምን? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ጢም ያለች ናት ማለት ነው። በረከት ፍለጋ ሌላ ቦታ አትሄድም፣ የተባረከች ናት። በረከት ከፈለጋችሁ ወደዚህ አካል ዘወር በሉ፣ ወደ ክርስቶስ ነው የሚለው። እሱ ብቻ አይደለም፣ ወደ ታች ከ14 ጀምሮ እስከ 21 ድረስ ደግሞ እቺ አካል አለ እግዚአብሔር የተጠሩበትን ተስፋ፣ የርስቱን ክብር ባለጠግነት፣ የኃይሉን ታላቅነት የማወቅ ካፓሲቲ አላት። ማንም ሰው እግዚአብሔርን ሊያውቅ አይችልም ከዚህ አካል ተለጥሎ። ሰው እግዚአብሔርን የማወቅ ብቃት የሚያገኘው በዚህ አካል ላይ ሲሰካ። ቤተ ክርስቲያን አካሉ አለች። እሺ ሲባል ሰማይና ምድር የፈጠረው ሁሉ ፈጣሪ የምትሉትን ኤሎሄ እግዚአብሔርን የማወቅ ካፓሲቲ አላት። እንዴት ሲባል እግዚአብሔር መንፈስ ቅዱስን ሰጥቶናል።